እኔ አሜሪካን ሀገር ብዙ ጊዜ ተመላልሻለሁ። አሁን እዚህ ደከመኝ መመላለስ እንደዛ ነው የሚባለው አይደል? እነሱ የሚረፉ እኔም ልረፍ። እኔ አሁን ብሄድ በስማ የሚለቁኝ አይመስለኝም። እውነቴን ነው። እንደውም መቀስ ተቀምጧል አሉ እዛ ኤርፖርት ላይ ና አንተ ሞጣለን እንዴ ለነዛ ሳንሰለኛም ትቄ መላቃለ ለነዚህ ዳያስፖራች ዝም ብሎ ታስቅብናል እንዴ? እኛ ላይ ደግሞ ዳያስፖራ ሲስቅ አይወዱም። ደማቸው ነው የሚፈላው። በመከስ ምላሴን ነው ቀጭ አድርጎ ከዛ በኋላ ኮልታፋ ኮሜዲያን አደጀጀጀ ይላል። ወይ ማስተርጓሚ ይሰራሉ ወይ ምን እንትን ነው ይሰራሉ። እና ያው ሞኞች ስለሆኑ ደግሞ እንደያዙ እስር ቤት ነው በቃ እነሱ ነገር አሸባሪ ተብሎ ሽብርተኛ ተብሎ እስር ቤት ነው። ያው እናንተ ደግሞ እዚህ ዝም አትሉም። እዚሁ ዋይት ሃውስ በራፍ ላይ ሄዳችሁ ሸሞኒዮ ማለታችሁ አይቀርም። ለኔ የቀራል እንዴ እናንተ እዚህ ሸሞኑ ስትሉ እዛ ሸሞኑ ማን ነው? ሸሞኑ ማን ነው? በጣም አይ ኖ ዩ ኖ በጣም የሚገርም ነገር ነው። እውነቴን ነው። እና እዚህ ያለና አንድ እዚህ ያለ አበሻና ዳያስፖራ አበሻና እዛ ኢትዮጵያ ውስጥ ያለ አበሻ አንድ ጊዜ ሲያወሩ ስለ ፖለቲካ ሲያወሩ ስማ አለው እዚህ ያለው እዚህ እኮ አሜሪካን ሀገር ዋይት ሃውስ በራፍ ላይ ቆመ ኦባማ ይውረድ ብትል ቀኑን ሙሉ ጉሮሮ ይደርቃል እንጂ ማንም ይነካ የለም አለው። ኢትዮጵያ ውስጥ ያለው እኛስ ጋር ማን ይነካል? ማን አባቱ ይነካል? ቤተ መንግስት በራፍ ላይ ቆመ ኦባማ ይውረድ ብትል አረ ሌላ መስማችሁ ነው። ወረደ እንዴ? ያዲግ የሾላ ፍሬ አይደለም በድንጋይ የሚወርደዋል። አንድ ጊዜ መለስ እና በጣም ነው የሚገርመው። አንድ ጊዜ ደግሞ ተረት የሆነ ጆክ ነው አሉ። እስካሁን ቁም ነገር ነበር ማለት የሆነ ጆክ ልበላችሁ እንጂ እና እዚህ አሜሪካን ውስጥ አንዱ አበሻ ተቸገራሉ። በቃ ስራም አጥቶ ምንም አጥቶ እንደዚህ ምናምን ዞር ብሎ የሚያየው ጠፋና ምን አባቱ ብሎ የሚበላው ሲያጣ ዋይት ሃውስ በራፍ ላይ ያለውን ሳር አሉ አጎንብሰው አሉ ሸከሸከዋሉ ሲገጣሉ ኦባማ አይተውት ምንድነው ያ ሳር የሚበላው አምጡ ተባለ። ወዲያው ጧ አርገው ኦባማ ፊት what happened you think grass ምናምን አሉ። ራበኝ ምን ልብላ ራበኛ። ታዲያ ቢርባ አትጠይቅም እንዴ እንደዚህ ምናምን ብለው በቀን 3 ጊዜ ማክዶናል እንደዚህ ዶናት ምናምን ታዘዘለትና በቃ ተኩራራ። ይሄ ዜና በአለም ላይ ተሰራይቶ ማን ይሰማል? አንድ ቺስታ አሜሪካ ኢትዮጵያ ውስጥ አሉ አዲስ አበባ ያለ ቺስታ አሜሪካ ይሰማሉ። ያበደ አሜሪካዊ ነው አሉ በድራግ በምናምን እዛ አብዶ የቀረ ነው ኢትዮጵያ እና ነበበና ይሄም አላንን ቤተ መንግስት በራፍ ላይ ያለውን ሄዶ አሉ ሳር ገና አንዴ ከመጋጡ ነው አሉ ዋይ ምን ነቃሳየ አትመለከቱ አንቱት እንጂ ምናምን ተባለ። ሄዶ ፌደራሎች ላታርጎ ግሩ መሬት ሳይነካ እንደዚህ አንጠልጥለው ቤተ መንግስት ዋይ አንተ ምን ነካ ዝም ብሎ ሳር ትበላለህ እንዴ? ፍየል ነው እንዴ? ከፍት ነው እንዴ? አንተ ዝም ብሎ ትበላለህ እንዴ? ምን ነካ ሲሉ አይ ራበኝ ርቦኝ። ዋይ ታዲያ ቢሮብህ ነገ ምን በላለሁ ብለህ አታስብም እንዴ? ዛሬ በሙሉ ጨርሰህ ነገ ምን ልትበላ ነው? ከፍሎ ከሳት በላም እንዴ? ይሄ ግማሹ ትበላለህ ይሄን ግማሹ አሁን ይኸው ሳር ማጨጃ አድርገውታል አሉ። እዛ ሳር ሲያደጋሉ እሱን ይነኩታል አሉ። እንደዚህ ሀገር ነው። ልዩነቱን ተመልከቱ እንግዲህ እዛ ሀገር በጣም የሚገርም ነገር ነው። በጣም መቼም እኔ እውነቴን ነው አንዳንድ ጊዜ የመቼም የሀገራችንን አሁን ሁኔታን ስና ያው ጠቅላይ ሚኒስትራችንን ታቋቸዋላችሁ አይደለም? ላክብራቸው ታቋቸዋላችሁ። ኃይለ ማርያም ደሳለኝ ይባላሉ። ያው ሁላችንም እናቃቸዋለን። እኛ በቅጽል ስም እዛ የምንጠራቸው ኤችዲ ብለን ነው የምንጠራቸው። ኤችዲ ሃይ ዲፊኒሽን ናቸው። በቃ ሃይ ዲፊኒሽን ናቸው። ኤችዲ ኃይለ ማርያም ደሳለኝ ሃይ ዲፊኒሽን ናቸው። ምንድነው ሃይ ዲፊኒሽን የተባሉበት ምክንያት? መለስ ኢትዮጵያን ማየው በአንድ አቅጣጫ ነበረ። እሳቸው ግን በአራት አቅጣጫ ነው እንደዚህ ኢትዮጵያን የሚያዩትና ሃይ ዲፊኒሽን ናቸው። እውነቴን ነው።
ለማስረዳት ሃይ ዲፊኒሽንነታቸው ሌላው ምንድነው? አንድ ጊዜ አሉ ኢትዮጵያ ለአውሮፓ ዩኒየን ገንዘብ ያበደረችበት ሰነድ ተገኘ። ረፉት። እውነቴን ነው። ኢትዮጵያ ለአውሮፓ ዩኒየን ገንዘብ አበድራ ሰነድ ተገኛሉ። የዓለም ህዝብ ጉድ አለ። የዓለም መንግስታት በሙሉ ጣሊያን ምን አለች? እቺ ታረጋዋለች። እኔ ድሮ ጀምሬ አውቃታለሁ። ትሰጣለች፣ ታበድራለች። እቺ ደፋር ነች ኢትዮጵያ። ጃፓኖች ደግሞ እነዚህ ሱናሚ የለባቸው መሬት ምየት ያረጉታል። ገንዘቡን ሊሰጡ ይችላሉ። እዚህ አሜሪካና ካናዳ ደግሞ ይሄ ሁሉ የፈሰሰው አበሻ የሚልከው ዶላር የት ሄዶ ነው? ሊያበድሩ ይችላሉ። ቻይና ደግሞ እቺ ሴትዮ እኔ መሰጣትን ብር ነው እንዴ ወስዳ እንደገና መሰጠው ለአውሮፓ ዩኒየን ምናምን። በኋላ ነገሩ ሲጣራ ለካ ኤችዲ ሆየ የተበዳሪ ላይ ፈርማለሁ ብሎ ያበዳሪ ላይ ይሄ ነው ሃይ ዲፊኒሽን ማለት ነው። I'm sorry. This is high definition. በጣም የሚገርም ነው። እና አንድ ጊዜ ደግሞ እንደዚሁ መቼም ኤችዲ I'm sorry for ኤችዲ እና እዚህ ሀገር አሁን ለምሳሌ ቅድም እንዳልኳችሁ ስራ ይበዛል። እንደዚህ ተፈትሉ ያው እንደ ዝናብ መጥረጊያ በሉት። የዚህ ሀገር ኑሮ ሽው ነውና አውሮፓ እንደዚህ አይደለም፣ የተረጋጋ ነው። እዛ ለምን ሪፊውጂ ይበዛል እዛ እና መንግስት ነው የሚሰጣቸው። የጾም በየአይነታቸውን ላጥ ያደርጉ መተኛት ነው በቃ። አለ ስጋ አይበቃም። ፈረንጅ ብልጥ ነው። ስጋማ ከበላት ጠግቦ ሰላማዊ ሰልፍ ይወጣበታል። ስለዚህ የጾም በየአይነቱ እየጸለየ መተኛት ነው። እና እዛ ምንድነው ችግሩ? ወረቀት ለማግኘት በጣም ችግር ነው። የመኖሪያ ወረቀት ለማግኘት ችግር ነው። ስለዚህ አንዳንዱ አበሻ ምን ያደርጋል? ጠጋ ይላል ፈረንጅ ጋር። አሮጊት ፈረንጅ ፈልጎ ለወረቀት ብሎ ጠጋ ይላል። ምን ያደርግ? ለወረቀት ነው። እና አንዱ አበሻ አሉ አንድ ቀን ከአሮጊቱ ፈረንጅ ጋራ መንገድ ላይ ሄዳሉ አሉ። አበሻው ፊት ይሄዳል አሉ። ኩሩ አበሻ ፈረንጁ አሮጊቷ ፈረንጅ ከኋላ አሉ እንደማን ከሽከሽ እያለች ትሄዳለች። እና ፈረንጇ ወደቀች አሉ። ልጁ አላየም፣ ዝም ብሎ ሲሄድ አሉ ሌላው አበሻ አየና ኧረ ማነህ ወረቀቱን ጥለሃል አራስ። እኔ አሜሪካን ሀገር ብዙ ጊዜ ተመላልሻለሁ። አሁን እዚህ ደከመኝ መመላለስ። እንደዛ ነው የሚባለው አይደል? እነሱ የሚረፉ እኔም ልረፍ። እኔ አሁን ብሄድ በስማ የሚለቁኝ አይመስለኝም። እውነቴን ነው። እንደውም መቀስ ተቀምጧል አሉ እዛ ኤርፖርት ላይ እና አንተ ሞጣለን እንዴ ለነዛ ሳንስ ለኛም ትጭ መላቃለ ለነዚህ ዳያስፖራችን ዝም ብሎ ታስቅብናል እንዴ? እኛ ላይ ደግሞ ዳያስፖራ ሲስቅ አይወዱም። በቀደማቸው ነው የሚፈላው። በመቀስ ምላሴን ነው ቀጭ አድርጎ ከዛ በኋላ ኮልታፋ ኮሜዲያን አደጅጅጅ ይላል። ወይ በአስተርጓሚ ይሰራሉ ወይ እንትን ነው ይሰራሉ። እና ያው ሞኞች ስለሆኑ ደግሞ እንደያዙ እስር ቤት ነው በቃ። የነሱ ነገር አሸባሪ ተብሎ ሽብርተኛ ተብሎ እስር ቤት ነው። ያው እናንተ ደግሞ እዚህ ዝም አትሉም። እዚሁ ዋይት ሃውስ በራፍ ላይ ሄዳችሁ ሸሞኒዮ ማለታችሁ አይቀርም። ለኔ የቀራል እንዴ? እናንተ እዚህ ሸሞኑ ስትሉ እዛ ሸሞን ማን ሸሞን የሆነ ጆክ ልበላችሁ እንጂ። እና እዚህ አሜሪካን ውስጥ አንዱ አበሻ ተቸገራሉ። በቃ ስራም አጥቶ ምንም አጥቶ እንደዚህ ምናምን ዞር ብሎ የሚያየው ጠፋና ምን አባቱ ብሎ የሚበላው ሲያጣ ዋይት ሃውስ በራፍ ላይ ያለውን ሳራሉ አጎንብሱ አሉ፣ ሸከሸኳሉ፣ ሲገጣሉ ኦባማ አይተውት ምንድነው ያ ሳር የሚበላው አምጡት ተባለ። ወዲያው ጧ አድርገው ኦባማ ፊት what happened you think grass ምናምን አሉ። ራበኝ ምን ልብላ ራበኛ። ታዲያ ቢርባ አትጠይቅም እንዴ እንደዚህ ምናምን ብለው በቀን 3 ጊዜ ማክዶናል እንደዚህ ዶናት ምናምን ታዘዘለትና በቃ ተኩራራ። ይሄ ዜና በአለም ላይ ተሰራይቶ ማን ይሰማል? አንድ ቺስታ አሜሪካ ኢትዮጵያ ውስጥ አሉ። አዲስ አበባ ያለ ቺስታ አሜሪካ ይሰማሉ። ያበደ አሜሪካ ነው አሉ። በድራግ በምናምን እዛ አብዶ ይቀራል ነው ኢትዮጵያ እና ነበበና ይሄም አለ አንን ቤተ መንግስት በራፍ ላይ ያለውን ሄዶ አሉ ሳር
ገና አንዴ ከመጋጡ ነው አሉ። ዋይ ምን ነካሳየ ተው አትመለከቱ አንቱት እንጂ ምናምን ተባራቸው። ኤችዲ ሃይ ዲፊኒሽን ናቸው። በቃ ሃይ ዲፊኒሽን ናቸው። ኤችዲ ኃይለ ማርያም ደሳለኝ ሃይ ዲፊኒሽን ናቸው። ምንድነው ሃይ ዲፊኒሽን የተባሉበት ምክንያት? መለስ ኢትዮጵያን ማየው በአንድ አቅጣጫ ነበረ። እሳቸው ግን በአራት አቅጣጫ ነው እንደዚህ ኢትዮጵያን የሚያዩትና ሃይ ዲፊኒሽን ናቸው። እውነቴን ነው ለማስረዳት ሃይ ዲፊኒሽንነታቸው። ሌላው ምንድነው? አንድ ጊዜ አሉ ኢትዮጵያ ለአውሮፓ ዩኒየን ገንዘብ ያበደረችበት ሰነድ ተገኘ። ረፉት። እውነቴን ነው ኢትዮጵያ ለአውሮፓ ዩኒየን ገንዘብ አበድራ ሰነድ ተገኛሉ። የዓለም ህዝብ ጉድ አለ። የዓለም መንግስታት በሙሉ ጣሊያን ምን አለች? እቺ ታረጋዋለች። እኔ ድሮ ጀምሬ አውቃታለሁ። ትሰጣለች፣ ታበድራለች። እቺ ደፋር ነች ኢትዮጵያ። ጃፓኖች ደግሞ እነዚህ ሱናሚ የለባቸው መሬት ምየት ያረጉታል። ገንዘቡን ሊሰጡ ይችላሉ። እዚህ አሜሪካና ካናዳ ደግሞ ይሄ ሁሉ የፈሰሰው አበሻ የሚልከው ዶላር የት ሄዶ ነው? ሊያበድሩ ይችላሉ። ቻይና ደግሞ እቺ ሴትዮ እንዋለ ሄዶ ፌደራሎች ላታርጎ ግሩ መሬት ሳይነካ እንደዚህ አንጠልጥለው የተነው ዋይ አንተ ምን ነካ? ዝም ብሎ ሳር ትበላለህ እንዴ? ፍየል ነው እንዴ? ከፍት ነው እንዴ? አንተ ዝም ብሎ ትበላለህ እንዴ? ምን ነካ ሲሉ አይ ራበኝ ርቦኝ። ዋይ ታዲያ ቢሮብህ ነገ ምን በላለሁ ብላ አታስብም እንዴ? ዛሬ በሙሉ ጨርሰህ ነገ ምን ልትበላ ነው? ከፍ በከሳት በላም እንዴ? ይሄ ግማሹ ትበላለህ፣ ይሄን ግማሹ አሁን ይኸው ሳር ማጨጃ አድርገውታል አሉ። እዛ ሳር ሲያድጋሉ እሱን ይነኩታል አሉ። እንደዚህ ሀገር ነው። ልዩነቱን ተመልከቱ እንግዲህ። እዛ ሀገር በጣም የሚገርም ነገር ነው። በጣም መቼም እኔ እውነቴን ነው አንዳንድ ጊዜ የመቼም የሀገራችንን አሁን ሁኔታን ስና ያው ጠቅላይ ሚኒስትራችንን ታቋቸዋላችሁ አይደለም? ላክብራቸው ታቋቸዋላችሁ። ኃይለ ማርያም ደሳለኝ ይባላሉ። ያው ሁላችንም እናቃቸዋለን። እኛ በቅጽል ስም እዛ የምንጠራቸው ኤችዲ ብለን ነው። ምን ማና ያወራካል? በጣም አይኖ ዩኖ በጣም የሚገርም ነገር ነው። እውነቴን ነውና እዚህ ያለና አንድ እዚህ ያለ አበሻና ዳያስፖራ አበሻና እዛ ኢትዮጵያ ውስጥ ያለ አበሻ አንድ ጊዜ ሲያወሩ ስለ ፖለቲካ ሲያወሩ ስማ አለው እዚህ ያለው እዚህ እኮ አሜሪካን ሀገር ዋይት ሃውስ በራፍ ላይ ቆመ ኦባማ ይውረድ ብትል ቀኑን ሙሉ ጉሮሮ ይደርቃል እንጂ ማንም ይነካ የለም አለው። ኢትዮጵያ ውስጥ ያለው እኛስ ጋር ማን ይነካል? ማን አባቱ ይነካል? ቤተ መንግስት በራፍ ላይ ቆመ ኦባማ ይውረድ ብትል አረ ሌላ መስማችሁ ነው። ወረደ እንዴ? ያዲግ የሾላ ፍሬ አይደለም በድንጋይ የሚወርደዋል። አንድ ጊዜ መለስ እና በጣም ነው የሚገርመው። አንድ ጊዜ ደግሞ ተረት የሆነ ጆክ ነው አሉ። እስካሁን ቁም ነገር ነበር ማለት